ሰላም ጤና ይስጥልኝ ወዲ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ሰሞኑን እንደምታውቁት ጽዮን ግርማ በ6 ወር ትዳሯን እንደፈታች መታ ተናግራለች። ያንንም ደግሞ በቲክቶክ በጣም መነጋገሪያ ነው የሆነችው። ታሪኳ በጣም ነው እንትን የሚለው በጣም ነው ታሪኳ የሚያሳዝነው። ብዙዎቻችሁ ግን እያያችሁ አብዛኞቻችሁ እንዴት መጀመሪያ ቀይ መብራት እኮ አይተሽ ነበረ፣ ቀዩ መብራት አልፈሽ ነው የገባሽው፣ ከእንደገና ደግሞ ውሸቷን ነው የምትሉ አላችሁ። እንደዚህ አይነት ወንዶች አሉ እንደዚህ አይነት ወንዶች እናውቃለን። በአካባቢያችን እናቶቻችንም የኖሩበት ነው። ራሳቸው ይበድላሉ፣ ራሳቸው የሆነ ነገር ያደርጋሉ። እናንተ የምታረጉት ነገር ምንም አይጥማቸው። እነሱ ራሳቸው ይወሰልቱባቸውና እናንተን ጥፋተኛ የሚያደርጉ ወንዶች አሉ። እነዚህ አባቶቻችንም አያቶቻችንም ሊሆኑ ይችላሉ። እናም ደግሞ ባሎቻችን ሊሆኑ ይችላሉ። በእንደዚህ አይነት መንገድ ውስጥ ያሉ ብዙ ወንዶች አሉ። በቃ እናንተ ነገር እስቲ ያስቡት። በሰርጓ ቀን ሜካፕ እንግዲህ አለሟን በምታይበት ቀን የናይጄሪያ ሙሽራ መሰልሽ ማለት ምንድን ነው? ብዙዎቻችሁ ምንድን ነው የምትሉት? እናቷ አባቷ ፊት እንደዛ እንትን ሲላት መተው ነበረባት። በቃ ነገ ልጆቿም ጋር አያከብራትም። እቺ ልጅ አልፋ ሄዳ ይሄ ሁሉ አልፋ ሄዳ ልጅ ናት። ደግሞ ታሪኩ የተፈጸመው ከ2 ዓመት በፊት ነው። በፍቼ የተጠናቀቀው የ6 ወር ትዳሯ በፍቼ የተጠናቀቀው ከ2 ወር በፊት ነው። ከ2 ዓመት በፊት ነው። አንዳንዶቻችሁ የነ እንትናን አይተሽ ነው የነሱን ፍቅር አስቀንቶሽ ነው ምናምን ብላችሁ ትላላችሁ። የነ ጃኒን ያየሁት ኮሜንት ላይ ማለት ነው። አይደለም ልጅቷ ያለችው እነ ጃኒ እና እነ አዶናይ ይሄን ታሪክ ገና ሳይጀምሩት ከ2 ዓመት በፊት ነው ይህ ትዳር በፍቼ የተጠናቀቀው። አየችው በትክክል ከመጀመሪያ እስከ መጨረሻ ሁሉ ነገር በቃ ምክንያት ማነው? ኮሜንት የሚሰጡ ሰዎች ለገንዘብ ነው። መጀመሪያ ማወቅ ነበረብሽ። የተጠጋሽ መጀመሪያ ለገንዘብ ነው። መጀመሪያ ቀይ መብራት አብርቶብሽ ነበረ። ያንን አልፈሽ ዘለሽ ነው የገባሹ። ስለዚህ ጥፋተኛ አንቺ ነሽ። ሴት ናትና ሴት እኔ ለውጠዋለሁ የማትለው ነገር የለም። በብልሃት ማለት ነው። በብልሃት የምትለውጠው ነገር ያለ መስሏት ነውና ከገባችበት በኋላ ይሄ ነገር ላይቀጥል ይችላል ብላ ማስባ ሊሆን ይችላል እንደዚህ የሆነችው። እንግዲህ እሷ እንዳለችው የተዋወቁት ራይድ ውስጥ ነው። ከዛ በኋላ አልፎም ቢሆን በቃ ጥሩ እንክብካቤ መጀመሪያ አካባቢ ያደርግላት ነበር። ከዛ በኋላ ግን አልፎ የሆነ የደውል ድምጽ የሚያሰማ ነገር ተከሰተ። እንደዛም ሆኖ በዛ አልፈው አብረው መስራት ጀምረው አብረው መስራት ራሱ እንዳላዋጣ እሱ በስራ ላይ እንደማይገኝ ዲኮር ሲሰሩ ማለት ነው። እሷ ደግሞ ሰርታ እንትን ስትል እሱ እንደማይጥመው በቃ እሷ የምትሰራው ነገር ምንም ነው የማይጥመው። ይህንን ሁሉ ሆኖ ግን እንዴት ወደ ትዳር ውስጥ እንደገቡ ነው ግራ ይገባኝ ማለት ነው። እንዴት አልፋ ምን አይነት መስዋዕት ለመክፈል ነው? እንዳለችው ከሆነ የመጣላትን ከሱ ይልቅ የሷ ቤተሰቦች ብዙ ናቸው። ከ200 በላይ ነው። ያ ስጦታ በሙሉ በሷ በኩል የመጣ ስጦታ ነው። እሱን ሁሉ ጥላ እንደወጣች ነው በቃ እንትን ያለችው። ምንም የማይለወጥ ጉብዝናዋን እኔ በዚህ በኩል የታየኝ ጉብዝናዋ ነው። ልታሸንፍ የምትችል መስሏት ገባች። ስታየው አላሸነፈችውም። የምትሸነፍ ናት። በዚሁ ከቀጠለ እኮ ነገር ልክ እንደነቀነኒ እንዳንዳንድ ሴቶች ህይወቷ ያልፍና ከእንደገና ፍትህ ለጽዮን እንል ነበር ማለት ነው። እስከዛሬ እነሱ ቢቀጥሉ ልጅ ይፈጠራል ለልጄ ስትል ብዙ እናቶቻችን ለልጃችን ሲሉ እያሉ አይደል እንዴ? ባል የማይሆኑ ባሎች አግብተው ለልጆቻቸው አባት ናቸው፣ ለሚስቶቻቸው ግን ባል አይደሉም። ለሚስቶቻቸው እሳት የሆኑ ባሎች እኮ አሉ፣ እናውቃለን አይደል እንዴ? የ3 ልጆቹ አባት በለዋያ ላይ ምን ሲያደርግ እንደነበረ ቤት ውስጥ ሁሉን ነገር ያሟላላታል፣ ያዘጋጅላታል። ግን ከሚስቱ ጋር ምንም አይነት አልፎ ተርፎ ወደ ልጆቹ በሚስቱ በኩል ወደ ልጆቹ ራሱ ይሄንን ባህሪውን ያጋባ ነበር ማለት ነው። የነሱ ነገር ምንም በቃ እሱ ልክ እንደ ባዳ አይነት የሚሆንበት ጊዜ ነበር። እንደዚህ አይነት ሰው ውጪ እንደፈለገ የፈለገውን አድርጎ ይመጣል። አንድ ነገር ግን ቤቱን አያጎልባቸውም ነበር። በዚህ በቃ ደስ የሚለው ባህሪው በቤት ምንም አያጎልባቸውም፣ ግን በውጪ
ማነው በቤት በዚህ በሚበላ በሚጠጣ በሚለበስ ምንም አያጎልባቸውም። ግን አመል የለውም ነበረ። በተለይ ደግሞ ከሚስቱ ጋር ምንም አይነት ሰላም የለውም ነበረ። ግን ለልጆቼ ብላ 3 ልጆች ስላሏት ቀጥላለች። መጨረሻ ራሱ በመጨረሻ ባለቀ ሰዓት ራሱ 1 ልጅ ወልዳለታለች እና የ4 ልጆች እናት የ4 ልጆች ስትወልድ አንድ ቀን ከሱ ጋር የፍቅር ቃላት አልተለዋወጡ። ሁሌ እሷን የበታች ነው የሚያረጋት፣ ሁሌ ይበድላታል። እንደዚህ በዚሁ ቢቀጥል እንግዲህ ያስቡት። አሁን የጽዮን ግርማ ታሪክ በዚሁ ቀጥሎ እስከዛሬ ብትኖር ከቀነኒ አዱኛ እድል አታልፍም ነበር ማለት ነው። ቀነኒ አዱኛ እንግዲህ ከሰሞኑ የወጡልን ምንድነው መረጃዎች እንደሚያሳዩት በሽማግሌ ጉማ ነው የሚባለው። የጉማ ብር አልቀበልም አሉ አባትየው ተብሎ ነበር የወጣውና አባትየው የልጄን ገዳይ እውነቱ እንዲጣራ ነው የምፈልገው ብለው አባትየው በሳቸው በኩል ያለውን ነገር ተናገሩ። ወንድምየው ደግሞ ስለነበረው ቆይታ ሙሉ በአምራሪያ ሲሰጥ እቺ ነገር ራሷን እንኳን ብታጠፋ ጽዮን ማናት ቀነኒ ራሷን እንኳን ብታጠፋ የራሷን እንድታጠፋ የገፋፋት ምክንያት ከአንዷለም ጋር እንደሚሆን እርግጠኛ ነኝ። ምክንያቱም ይሄ ልጅ አይዋሽም በጭራሽ። ያየውን አይቷል፣ የሰማውን ሰምቷል። በፎቶ ማስረጃ ጭምር ነው እያቀረበ የነበረው። ሌላው ደግሞ ሊነግረን የሚችለው ፊቷ ብቻ በቃ የልጅቷ ፊት ብቻ የሚወጡት ፎቶዎች ብቻ እሷን ለዚህ ነገር እንደዳረጋት በቂ ማስረጃ ነው። እንኳን አይደለም ወንድምየው በአካል ቤት ውስጥ ሽጉጥ ሲቀባበልባት ለሷ የተባለውን ሽጉጥ ወደ ግርግዳ ሲተኩስ እጇ ተሰብሮ በማስረጃ ይሄ ሁሉ እንግዲህ በማን በኩል ነው የመጣው? በአንዷለም በኩል ነው። ሌላ ሰው የለም። የሚኖሩት ሁለቱ እስከሆኑ ድረስ ባልና ሚስቶቹ የሚያጋጫቸው ነገር እንደነበረ ባለመግባባት እየኖሩ እንደነበረ እሱ ግን ያለው ምንድነው? እና ጽዮን ግርማ ከሞት ያመለጠች ቀነኒ አዱኛ ናት። ትናንት ማታ ነው እንግዲህ ቀነኒ ወንድም በስልኩ የያዛቸውን ፎቶዎች እያሳየ ነበር እና ይህንኑ ቀነኒ ባትሞት እና የጽዮን ታሪክ ተጋነነ እና ውሸት ባዮች ሁሉ እነዚህን ፎቶዎች እያሳየች እጮኛዬ እንዲያደረገኝ ብትል እነሱ የሚገድሏት ያየሁት። ፍትህ ለቀነኒ ሲል የሰነበተው ይህ መንደር ጽዮን ላይ ፍትህ ሲንሻፈፍበት ስንሞት ነው እንደሚወዱን ያስብላል። ጽዮን ይህን ሁሉ ባህሪ ይችላ እስከ ጋብቻ እንድትዘልቅ ያደረጋት ምንድን ነው የሚለው ተነጋግሮ ሌላውን በተመሳሳይ ህይወት ያለፈችውን ሴት እንደ ማንቃት ሁሉ የፍርድ ጅራፉን ይዞ ተነስቷል። ግን ጽዮን ይህን ሁሉ እያየች እዚህ ምን አደረሳት? ናርሲስት ሰዎች በባህሪያት እየገደሉ የሚያድኑ አይነት ሰዎች ናቸው። በሁሉም ነገር በእነሱ ዘንድ የተጠና ስለሆነ የሚሆነው የሚካሄደው ነገር ማሰቢያ ጊዜ እንኳን አይሰጧችሁም። ሁል ጊዜ ልክ ነኝ እኔ ተሳስቻለሁ የሚል የመዋዠቅ ስሜት ውስጥ እንድትኖሩ ያደርጓችኋል። እንግዲህ አንዷለም ምንድነው ያለው? ቀነኒ ላርጎ እንኳን እስክትጠጣ ድረስ አይቷታል። አብረው እየኖሩ ቀነኒ ላርጎ እሱ የሚለው የመንፈስ ጭንቀት ስላለባት ሄደች ክችኑን ቆልፋ ማጠቢያው ጋር ላርጎ ስትጠጣ አየኋት። በአበባ ማስቀመጫ ተንጠራርቼ ሳያት ላርጎ ስትጠጣ አየኋት አለ። ይሄን ነገር ትቻለው አላልሽኝም ወይ ብዬ አልኳት። ትቻለው ማለት አሁን እንግዲህ እሱ እንደሚለው በተደጋጋሚ ራሷን ልታጠፋ ስትሞክር እንዳያትና በቃ ሁለተኛ አላረግም ብላ እንደተወችው ነው። እና ትቻለው አላልሽኝም ወይ አልኳት። ከዛ በኋላ አምልጣኝ በመስኮት ወደቀች ነው ያለው አይደለ? እንግዲህ እሱ እዛ ጋር ሆኖ እሷ አምልጣ እስክትወድቅ ድረስ የሚያደርሳት በመስኮት ራሷን እስክትወረውር ድረስ ምንድነው የሚያደርሳት ታሪክ? በሱ ጋር በነበራቸው ቆይታ ወንድሟስ ያወጣቸው ማስረጃዎች እነዚህን ሁሉ እንግዲህ ወንድምየው ብቻ ተቀድሟል። ይሄን ሁሉ እያወቀ እንዴት እንትን አላላትም ለሚሉ እሷ ትወደዋለች። ስለምትወደውም ነው ይሄን ያህል አብራ የሆነችው። ስለዚህ ጽዮን ማለት ያልሞተችው ቀነኒ ናት። ያልሞተችው ቀነኒ አዱኛ ማለት ጽዮን ናት። በዚሁ ብትቀጥል ኖሮ ነገ እሷ ነው። አስባችሁታል?
ጥፋተኛ ነኝ እኔ ነኝ ጥፋተኛ ብላችሁ ወይኔ ራሳችሁን ጥፋተኛ እንድታደርጉ የሚያደርጓቸዋል እንደዚህ አይነት ሰዎች። ይህንን ሁሉ ችላ 6 ወር አልፋ እስከ ጋብቻ እንግዲህ በደረሰችበት ሰዓት ያጋጠማት ልጅ አስቡ። መጨረሻ ላይ ግን ስታስበው ከነዚህ ሰዎች መለየት እንኳን አልሞትሽ፣ ነቃች፣ አመለጠች። ከሞት ነው ያመለጠችው። በዚህ አይነት ነገ ትሞት ነበረ ጽዮንም። ተመሳሳይ ነው ታሪካቸው። እንደዚህ አይነት ወንዶች ናቸው ሴቶችን ለሞት አሳልፈው የሚሰጡት። ቤተሰቦች ሰብስክራይብ ላይክ አድርጉኝ። አካውንቴን ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ።